ምናልባት ጭንቅላት ውስጥ ደም ተረጋጊ በቃ ሊፈስ ይችላልና እሱም በኋላ ነው የምናውቀዋለች። አሁን መምጣታችን አያውቅም። እንጃ ይነቃል ያለችኝ እንግዲህ እስካሁን ግን አልነቃም። ቢሆን እሺ እኛ ምን እናድርግ? እስከዛ ድረስ ጁስ ወይ ምግብ ምናምን ነገር ማምጣት ልጅት ነው ይወስዳል። እሺ ፈሳሽ ነገር ምናልባት ከወሰደ ምናልባት ስትከነቅ እኔ እንጃ አላውቅም። እኔ እንጃ ምን ያላውቅም። እናመጣለታለን ብሩኬ ቢያንስ ሲነቃ ነው ነው ሲነቃ ካየሩ በኋላ ምን አመጣት ይችላል እኮ ተጨንቄ ነው አልበላም ብዬ ሲነቅቶ ነውና አንደኛው ነው እንደኛ እኔ አሁን አዲስ ሲያመጣው ጸባይ ነው ወይስ በፊትም እንደዚህ አይነት ጸባይ ነው ያለው? ኧረ እኔ እንደዚህ ሆኖ አይቼው አላውቅም። ኩሳታሉ ነው? አዎ ይተኩሳል። በእናትህ ከዚህ በፊት ወድቆብሽ አያውቅም? አሩታ እኔ ጋር ምንም ሰላም ነው። ከቶኛ አያውቅም። ከዚህ በፊት እንጃ እንደዚህ ሆኖ አያውቅም። ኩሳታ ቀንሰዋል? አዎ በእናትህ ይኸው እስካሁን ድረስ ያተኩሳል። እኔ ግን ሩታዬ ቤተሰብ ጋር ምናምን ነገር ብትደውል እንዴት ነው አይሻልም? ቤተሰብ ጋር አይሻልም? ቤተሰብ ከእኛ የተሻለ ቢኒ ቢያንስ ይንቃ። እኔ ነቅቶ ማየት እፈልጋለሁ። ማን ነው የሚደውል? ለማን ደውለህ ነበር? ሌላ ሰው አትንገራቸው በእናትህ ይጨነቃሉ። እኔ ጋሽ ያዝኑብኛል። ተው የስራ ስልክ ነው እንደደውል ሩታ ተረጋጊና ያለውን ነገር እናድርግ። ለሱ የሚጠቅመውን ነገር ብናደርግ ይሻለኛል። ጨነቀኝ እኮ ቢኒ እኮ እነሱ እኮ አሁን ለሱ ይሆናል የሚለውን ነገር አድርገውለታል። ስለዚህ እንጠብቅ ትንሽ ሩታ አሁን ያለ መረጋጋት ራሱ እንትን ይላል። ተው በቃ ትንሽ ተው። ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኝ አያውቅም። ምንም አሞት አይደል? እንደዚህ ከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱን ይመስለኛል ተደራርቦበት ይመስለኛል። ሩታ ያ ነገር ከመጠን ከጭንቅላቱ በላይ ሆኖ ሊሆን ይችላል። የሆነ የወደቀበት ብቻ ላይሆን ይችላል። ለዛ ነው ወይኔ ጉዴ ፈላ። ቤት ውስጥ ራሱ ዝም ብሎ እንደዚህ ነበር የሚታከዘው አንቺ በሌለሽበት ሰዓት ሩታ። ያ ነገር ተደማምሮ ይመስለኛል እንደዚህ እንጂ ጭንቀት እንደዚህ ያደርጋል። ጭንቀት